በጎሳ ውስጥና በሰራዊቱ ውስጥ ለዚህ ወታደርስ የሚሆን ቦታ አለ? ሁሉንም አሸንፈን እናንበረክካቸዋል። በአላህ ምላለሁ አባቴ። ድሎች በሰይፍ ብቻ አይደለም የሚገኙት ሴቶች፣ በእህል እንዲሁም ዱዓ በማድረግም ጭምር ነው። የምፈልገውን ትሰጠኛለህ? በህይወቴም በሰራዊቶቼም እነሱን ተቃርኜ እቆማለሁ። እኔ ያንተ ጠላት አይደለሁ። ሂድና የጠላትህን የኦስማን ደም አፍስስ። ይህ እንዴት ሊሆን ይችላል? ቱርጉት ጋዜ የእነዚህ ድንበሮች ዕጣ ፈንታ ኢዝኒክ ላይ የሚጻፍ ይሆናል። በነበልባሉ ካላቃጠልኩ ኩቻር ብሎ አይጠሩኝም። ምራትና አማች ከአንድ አይነት መሬት ነው የሚመጡት። ሄይ ማሻአላህ! የጀግኖች ሰራዊት ብረት ተራራን በሚያቀልጠው ወኔያችሁ ሁሉንም ነገር አውድሙት። በል ንገረኝ፣ የዚህ እኔን ያሸነፈኝ ጀግና ስም ማን ነው? እንግዲያውስ ተስማምተናል ኦስማን ቤ። የረሱላችን ሰራዊት ሙጃሂዶች። ይሄ ውይይት በረከት ወይስ ችግር እንደሚያመጣብን እናያለን። አንተ እዚህ ትቆያለህ። ቤ የሆነ ወንድ የሆነ ያስፈልጋል እዚህ። እነዚህ ግዛቶች የሥርዓትና የፍትህ ለውጥ ሳያስተናግዱ አንድም ቀን አያልፍም። የትኛውም ጭንቅላት ትከሻው ላይ አይቀርም። ልክ ለአባቴ እንዳደረግከው ከኔም ኋላ እንደ ተራራ ትቆማለህ። በላላህ የአላህን ቃል ለማስከበር የሚፋለም ወታደር። ነገር ግን እኛ በሐቅ መንገድ ላይ ያለነው የእውነተኛውን ሥርዓት እንጽፋለን። ተራመጅ! ከአሁን ጀምሮ በጭራሽ አናቆም። ትግሉ የኛ ነው፣ ድሉ ግን የአላህ ብቻ ነው። ሁሉም የራሱን ኃላፊነት አውቋል። አሁን የጦርነት ጊዜ ነው።